አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ ወዳለሁ። አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃችኋለሁ ይላል። ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ። ክብር ለኢየሱስ ይሁን። ጳውሎስ ነው እንደዚህ ያለው፣ ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ ብሎ ስለ ጸጋ ስጦታ ከዛ በኋላ ያለውን ነገር ሰሞኑን ስንነጋገርበት የነበረውን ነገር ይናገራል። ጌታ ስም የተመሰገነ ይሁን። ዛሬ ግን ስለ ትንቢት በምንነጋገርበት ጊዜ ስለ ትንቢት መለየት ስንነጋገር ትንቢት ለመለየት ውስጥ ከመግባቴ በፊት ሶስት ነገሮችን የምናነጻጽራቸው ነገሮች ይኖራሉ። የመጀመሪያው ትንቢት ይባላል። ትንቢት ዋናው ትንቢት ምንድነው የሚለውን ነገር እንመለከት። ትንቢት ራሱ ምንድነው? ሁለተኛው ትንቢያ ወይንም ፕሪዲክሽን ይሉታል የፈረንጆቹ። ምንድነው? ግምት መስጠት ይሉታል። ሶስተኛው ደግሞ የእምነት አዋጅ የተለመነው ነው አይደል? እምነት አዋጅ ቃል አውጣልኝ የምንለው የእምነት አዋጅ። እነዚህ ነገሮችን እግዚአብሔር ያስተምረናል። ክብር ለኢየሱስ ይሁን። ትንቢት ምንድነው? ትንቢት ማለት እግዚአብሔር መልእክቱን እቅዱን በመንፈስ ቅዱስ በኩል በተመረጡት አገልጋዮች ወይም ነቢያት በኩል ሲገልጥ ማለት ነው። ፈቃዱን ይገልጣል፣ መልእክቱን ይናገራል፣ ሐሳቡን ይናገራል። እግዚአብሔር ሐሳቡን ይናገራል። ይሄ ታዲያ ከሰው ጥበብ የመጣ አይደለም፣ ከሰው ምልከታ የመጣ አይደለም፣ ከመለኮት የመጣ መገለጥ ላይ የተመሰረተ ነው። እግዚአብሔር ቃል አሞጽ ምዕራፍ 3 ቁጥር 7 ላይ እንደዚህ ይላል፣ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልተናገረ በቀር ምንም አያደርግም ይላል። በተለይ ደግሞ እኛ ክርስቲያኖች በምንኖርበት ዘመን በተለይ ሕይወታችን ከጌታ ጋር ያለው ሕይወታችን የጠበቀና በእግዚአብሔር የምንደገፍ ሰዎች በምንሆንበት ጊዜ ድጋፋችን እግዚአብሔር ሲሆን እግዚአብሔርን ተማምናችሁ መኖር ስትጀምሩ በእግዚአብሔር ተደግፋችሁ መኖር ስትጀምሩ ለሚያደርገው ነገር ሁሉ እግዚአብሔር አስቀድሞ ይናገራል። ክብር ለኢየሱስ ይሁን። እግዚአብሔር የሚናገርበት መንገዶች ብዙ ናቸው። ነገር ግን ማንም ሰው በጌታ ተደግፎ በአምላኩ ተደግፎ የሚኖር ሰው እግዚአብሔር ለዛ ሰው ሳይናገር እግዚአብሔር ምንም አያደርግም። ጌታ ስም የተመሰገነ ይሁን እና ሊደረግ የሚገባውን ነገር ቀድሞ እግዚአብሔር ጋር ጤናማ ህብረት ያለው ሰው በእግዚአብሔር በተለይ ደግሞ በእግዚአብሔር ተደግፎና ታምኖ ለሚኖረው ሰው እግዚአብሔር ዝም ብሎ ሳይናገር አያደርግም። አሞጽ የሚናገረው ነው። ለነቢያቱ እግዚአብሔር ካልተናገረ በስተቀር በምድር ምንም ነገር አያደርግም ይላል። ትዝ ይላችሁ እንደሆነ ሰዶምን ሊያጠፋ እግዚአብሔር በፈለገ ጊዜ መጣና ለማን የነገረው? ለአብርሃም ነገረው እና ሰዶምን እንደሚያጠፋ እና የሰዶም አመጽ የሰዶም ክፋት ሰማይ እንደደረሰ ስለዚህ ጽዋው እንደሞላና ሰዶምን ሊያጠፋ እንደፈለገ በሚያስበት ጊዜ መጥቶ መጀመሪያ የነገረው ለአብርሃም ነገረው ሰዶምን እንደሚያጠፋ። ከዛ በኋላ ነው አብርሃም እንዴ በዛ ምድር ላይ 10 ቢኖርስ 5 ቢኖሩስ 6 ቢኖሩስ እያለ እየቆጠረ 5 ቢኖሩስ 3 ቢኖሩስ አለና ቆመ እና በሰዶም የነበረው እሱ ነበረ። ክብር ለኢየሱስ ይሁን እና አላጠፋም እንዳለው እነሱን አወጣቸው ከሰዶም። ሰዶምን አጠፋት። ሰዶም ከመጥፋቷ በፊት ግን ለአብርሃም ነግሮታል። ክብር ለኢየሱስ ይሁን። ለአብርሃም ነግሮታል እና ይሄ የትንቢት አገልግሎት ትልቁ እግዚአብሔር ለባሪያዎቹ ካልነገረ በስተቀር በምድር ላይ አንዳች ነገር አያደርግም ሲል በተለይ እግዚአብሔርን በሚታመኑና በሚደገፉ ሰዎች ላይ እግዚአብሔርን ለሚታመኑ ሰዎች እግዚአብሔር አስቀድሞ ይነግራቸዋል። የጌታ ስም የተመሰገነ ይሁን። ትንቢት ምንጩ መንፈስ ቅዱስ ነው። በመንፈስ ቅዱስ በኩል
ከእግዚአብሔር የተገኘ ድምጽ ነው። የጌታ ስም የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ምን እንዳለ ታውቃላችሁ? እኔ ሄዳለሁ አለና መንፈስ ቅዱስንም ደግሞ ምን አለ? እልክላችኋለሁ። እርሱ ሁሉን ምን ያደርጋችኋል? ያስተምራችኋል፣ ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል አለ። ክብር ለኢየሱስ ይሁን። እግዚአብሔር በመንፈስ ቅዱስ በኩል ለእኔና ለእናንተ ፈቃዱን የሚገልጥበት ነው። የጌታ ስም የተመሰገነ ይሁን። ዓላማው ታዲያ የትንቢት ዓላማ ምንድን ነው ካለን፣ የትንቢት ዓላማ የእግዚአብሔር ፈቃድ መግለጥ ነው። የእግዚአብሔርን ፈቃድ መግለጥ ነው። የትንቢት ዓላማ የእኛን ፈቃድ ማጽናት አይደለም። የትንቢት ዓላማ የእኛን ፈቃድ ለማጽናት አይደለም፣ የእግዚአብሔርን ፈቃድ ለመግለጥ ነው። ብዙ ሰዎች ትንቢትን የሚፈልጉት የራሳቸውን ፈቃድ ይዘው መጥቶ ጌታው ይፈርምልኝ እንደማለት ነው። ያንን ነገር እንዲጸናላቸው ይፈልጋሉ። ግን የትንቢት ዓላማ ዋናው ዓላማ የእግዚአብሔር ፈቃድን መግለጥ ነው። ጌታ ኢየሱስ ራሱ ጸሎት ሲያስተምረን ምን እንዳለ ታውቃላችሁ አይደል እንዴ? ጸሎት ሲያስተምረን ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልዩ። አንተ ወስነህ ጨርሰህ ተስማምተህ መጥተህ ፈርምልኝ በትንቢት አይጸናም። ነገር አስቀድሞ ነው። ከመወሰን በፊት ከመጨረስ በፊት ወደ ነገሩ ከመግባት በፊት አስቀድሞ ነው ድምጽ የሚፈልገው ትንቢት የሚፈልገው እንጂ ለወሰንበትና መንገዳችንን ለጀመርንበት ነገር ትንቢት አይጠየቅም። ትንቢት የእግዚአብሔርን ፈቃድ መግለጫ ነው። ክብር ለኢየሱስ ይሁን። ለመመራትም ነው ትንቢት የሚመጣው። ዓላማው ለመመራት በእግዚአብሔር ለመመራት የሚፈልግ ሰው ትንቢት ይፈልጋል። የጌታ ስም የተባረከ። እግዚአብሔር በዚህ መንገድ ላይ ምንድን ነው አለ ሆይ? እግዚአብሔር ሆይ በዚህ መንገድ ላይ አለ ሆይ? ልትመራኝ እፈልጋለሁ፣ ፈቃድ ምንድን ነው ብለን ምሪትን ለሚፈልግ ሰው ትንቢት ያስፈልገዋል። ለመታረም ነው። መታረምም በትንቢት ውስጥ አለ። ለመታረም ወይም ለመገሰጽም ነው። በትንቢት አገልግሎት ተግሳጽ አለ ወይ? በጣም አለ። ተግሳጽ አለ። ልጅ ከሆንክ ትገሰጻለህ። የማይገሰጽ የማይቆጡት ልጅ ያልወለዱት ልጅ ነው። ከተወለድክ ግን ትገሰጻለህ። እና በትንቢት አገልግሎት ጄኒውን የሆነ የእግዚአብሔር ጸጋ በሚገለጥበት ጊዜ እግዚአብሔር ይገስጻል። ክብር ለኢየሱስ ይሁን። ያርማል። መንገድ ትክክል አይደለም ይላል። ከመንገድ ተመለስ ይላል። የእግዚአብሔር ስም የተመሰገነ ይሁን። ነገር ገልጦ ትክክል ያልሆንክበትን መንገድ ገልጦ ኖ አይጠቅምህም ተመለስ ብሎ ይገስጻል። እግዚአብሔር ለማረምም ነው ትንቢት የሚነገረው። የጌታ ስም የተመሰገነ ይሁን። አሜን። የትንቢት ዓላማ ነው። ታዲያ ለማጽናናትም ትንቢት ይነገራል። እግዚአብሔር ስም የተመሰገነ ይሁን። ትንቢት ያጽናናል፣ የሰዎችን ልብ ያበረታል። እምነት አጥተው ከሆነ እምነትን ይጨምርላቸዋል። አቅም አጥተው ከሆነ አቅምን ያደረጅላቸዋል። የትንቢት አገልግሎት በሚለቀቅበት ጊዜ ልባቸው ለመሸሽ በዝግጅት ላይ ያሉ ሰዎች መሸሻቸውን አቁመው እንደገና ቆመው ጸንተው ይቆማሉ። የጌታ ስም የተመሰገነ ይሁን። ትንቢት አገልግሎት ያንን ይሰራል። ሌላ ሁልጊዜ እውነተኛና በእግዚአብሔር የሚፈጸም ነው ትንቢት። ከትንቢት አገልግሎት አንደኛው ባህሪው ሁልጊዜ እውነተኛ ነው፣ ሁልጊዜ የሚፈጸም ነው። ክብር ለኢየሱስ ይሁን። የሚፈጸም ነው። ቢዘገይም ይፈጸማል። ኋላ ለምን እንደሚዘገይ እናያለን። ቢዘገይም እግዚአብሔር ተናግሮ ከሆነ ከመፈጸም አይከለከልም። የጌታ ስም የተመሰገነ። ሊዘገይ ይችላል። አሁን ሊዘገይ ይችላል። ብዙ ታላላቅ ነቢያቶች የተናገሩት የትንቢት ቃል ከብዙ ዓመታት በኋላ የተፈጸመዋል። ምክንያቱም አንዳንዱ ፈትኖ ስለሚመጣም ነው። እግዚአብሔር ስም የተመሰገነ። ፈትኖም ስለሚመጣ ነው። እንደርስበታለን። የትንቢት አገልግሎት ምን አለው? ሌላው ከመለኮታዊ ስልጣን ጋር አብሮ ይመጣል።
የትንቢት አገልግሎት ሲመጣ መለኮታዊ ስልጣንን ይዞ ነው የሚመጣው፣ ወይንም ደግሞ መፈጸም የሚችል ስልጣን ይዞ ይመጣል። ጌታ ስም የተመሰገነ ይሁን። እንግዲህ የትንቢት አገልግሎት መመሪያን፣ ማስጠንቀቂያን፣ ማበረታቻን ወደ ህዝቡ ያመጣል። የጌታ ስም የተመሰገነ ይሁን። ሌላው የትንቢት አገልግሎት ባህሪው ሁል ጊዜ ከእግዚአብሔር ቃል ጋር ይስማማል። ጌታ ስም የተመሰገነ። ሁል ጊዜ ከእግዚአብሔር ጋር እና ትንቢት ይፈተናል ወይ? አሁን ይፈተናል። ብዙ ጊዜ እነግራችኋለሁ። ትንቢት የሚፈተን ነው። ትንቢት ይፈተናል። የማይፈተነው የእግዚአብሔር ቃል ብቻ ነው። ትንቢት ይፈተናል። የሚፈተነውን በምን ነው? በራሱ በእግዚአብሔር ቃል ነው። የትኛውም የትንቢት አገልግሎት ከእግዚአብሔር ቃል ተቃራኒ ከሆነ እሱ እግዚአብሔር አልተናገረውም። ከእግዚአብሔር ባህሪ ተቃራኒ ከሆነ እሱ እግዚአብሔር አልተናገረውም። የትንቢት አገልግሎት ይፈተናል፣ በእግዚአብሔር ቃል ይፈተናል። ክብር ለኢየሱስ ይሁን። እና ሁል ጊዜ ከእግዚአብሔር ቃል ጋር ምን ይላል? ይስማማል። የትንቢት አገልግሎት ለዚህ ነው የእግዚአብሔር ቃል በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ይላል፣ ትንቢት ከቶም በሰው ፈቃድ አልመጣም፣ ዳሩ ግን የእግዚአብሔር ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት ይላል። እና የትንቢት አገልግሎት የመነዳት አገልግሎት ነው። በመንፈስ ቅዱስ ተነድተህ የምታገለግለው አገልግሎት ነው እንጂ አንተ አስበህ አቅደህ ይህንን እናገራለሁ ያንን አደርጋለሁ ብለህ የምታመጣው ሳይሆን መንፈስ ቅዱስ በጊዜው ባለው መንፈስ እየነዳህ የምትናገረው ንግግር ነው እንጂ አስበህና አቅደህ የምትናገረው ነገር አይደለም። ትንቢት ግልጽ ነው። የጌታ ስም የተመሰገነ ይሁን። ለምሳሌ ሐዋርያት ሥራ ምዕራፍ 11 ቁጥር 28 ላይ አጋቦስ ለሚሉት ነቢይ ይናገራል። እነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ረሃብ ሊሆን እንዳለው በመንፈስ አመለከተ፣ ይህም በቀላውዲዮስ ቄሳር ዘመን ሆነ ይላል። ወይንም ደግሞ ተፈጸመ። የተናገረው ንግግር ተፈጸመ ማለት። የጌታ ስም የተመሰገነ ይሁን። እና በዛን ሰዓት ይህ ሰው ይናገር የነበረው በመንፈስ ቅዱስ ተነድቶ ነበር የሚናገረው። ለምሳሌ ያህል ነቢዩ ኢሳይያስ በኢሳይያስ 7:14 ላይ ድንግል እንደምትወልድ ተናግሮ ነበረ። እና ይሄ ደግሞ በማቴዎስ 1:22-23 ክርስቶስ ኢየሱስ ተወልዶ ተፈጽሟል። ትንቢት ከተነገረ ዋና መፈተኛው የመጀመሪያው ነገር ምንድነው? እንደሚፈጸም ነው። የጌታ ስም የተመሰገነ ይሁን። ትንቢት ይፈጸማል። የማይፈጸም ትንቢት አይደለም። ትንቢት ይፈጸማል። ከተነገረ ጊዜም እንጂ ይፈጸማል። ክብር ለኢየሱስ ይሁን። ሁለተኛው ትንቢት ትክክለኛ ትንቢት መሆኑን በእግዚአብሔር ቃል ምን ያደርጋል? ይፈተናል። ጌታ ስም የተመሰገነ ይሁን። ከእግዚአብሔር ቃል ጋር የማይስማማ ከሆነ ፕሊስ አትቀበሉት። እሱ ከእግዚአብሔር አይደለም የመጣው። ሁለተኛው የምንመለከተው አልገባሁም በደንብ መግቢያዬን እየተናገርኩ ነው። ሁለተኛው ልንመለከት የምፈልገው ምንድነው? ትንቢያ ወይንም ፕሪዲክሽን የሚሉት ነው። ይሄ ምን ማለት ነው? ትንቢያ ፕሪዲክሽን በምልክት በተሞክሮ በምክንያት ወደፊት የሚሆነውን ነገር በመገመት የሚነገር ንግግር ነው። ይሄም ከትንቢት አንደኛው ነው። ለምሳሌ ያህል በማቴዎስ 16:2-3 እንዲህ ይላቸዋል። እርሱም ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷል፣ ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። የሰማዩን ፊት ማየት ታውቃላችሁ፣ የዘመኑስ ምልክት መለየት አትችሉም ይላል። እና ሰማይን አይተው መሸ፣ ነጋ፣ ይዘንባል፣ አይዘንብም ይላሉ። ይሄ ከምን የተነሳ ነው? ከማየት የተነሳ የሚሰጡት ንግግር ነው። ከማየት ምልክትን አይቶ መናገር ይሄ ትንቢት ሳይሆን ግምት ነው። ከልምድ ሰዎች ተነስተው እንዲህ ይሆናል ብለው ይነግሯቸዋል።
ከማየት ተነስተው እንዲህ ይሆናል ብለው ይገምቱና ይናገራሉ። ከክፉ መንፈስም ተነስተው ሰዎች እንዲህ ይሆናል ብለው ይናገራሉ። ለምሳሌ ሲኒ ገልብጠው ሲናገሩ ገጥሟችሁ ታውቃላችሁ? ቡና ከጠጣ በኋላ የገለበጥና ያይና መስመሩ አይ 3 ትወልዳለህ ይላል። አይ አንተ መንገድ ብለው መንገድህን ሊያሳዩ ይፈልጋሉ። በይሄ ሳምንት የማየው ጥሩ ነገር ስላልሆነ ከቤት ባትወጣ ምን እንደሚመጣ አይነግርም ብሎ ይነግራል። እጅ የሚያነቡ አላያችሁ? መዳፍ ያነቡና አንተ መንገድ በጣም ረጅም እድሜ ትኖራለህ ይላል። ኮከብ ቆጠራ አለ። ኮከብም የሚቆጥሩላሉ። ኮከብ ቆጠራ አለ። እሱንም ኮከብ ምንድነው ብሎ የተወለድክበትን ብሎ ይጠይቃል። ከዛ በኋላ የተወለድክበትን ስትነግር የእናትህ ስም የአባት የምናምን ነገር ይገጣጥምና ከዛ በኋላ ኮከብ ይሄ ይባላል ይልህና በዛ ኮከብ መሰረት ይሄ የሚደርስብህ ይነግራል። ይሄ ምን ይባላል? ፕሪዲክሽን ይባላል። ትንቢት ነው በእነሱ። ስለነዚህ ሰዎች ኢሳይያስ ሲናገር እንደዚህ አለ። ኢሳይያስ ምዕራፍ 47 ከ11 እስከ 13 ስለዚህ ምክንያት ክፉ ነገር ይመጣብሻል፣ በሟርትሽም እንዴት እንደምታርቂው አታውቂም ይላል። በጣም ከሚገርም ሟርት ይሟረታል፣ በሟርት ግን ነገሮችን ማራቅ አይቻልም። ጉዳት ይወድቅብሻል፣ ታስወግጂውም ዘንድ አልቻልሽም። የማታውቂያትም ጉስቁልና ድንገት ትመጣብሻለች። ምናልባት መጠቀም ትቺ ወይም ታስደነግጪ እንደሆነ ከአስማቶችሽና ከሕፃንትሽ ጀምሮ ከደከምሽበት ከመተቶችሽ ብዛት ቁሚ፣ በምክርሽ ብዛት ደክመሻል። አሁንም የሰማይን ከዋክብት የሚቆጥሩ ከዋክብትንም የሚመለከቱ በየመባቻውም የሚመጣውን ነገር የሚናገሩ ተነስተው ከሚመጣብሽ ነገር ያድንሽ ይላል። እና ይሄ የተለመደ ነው። አስማት፣ መተት፣ ይሄ ኮከብ ቆጠራ ምናምን የተለመደ ነው። መጽሐፍ ቅዱስ ይናገራል። እና እነዚህ ነገሮች ከሚመጣው ነገር ማዳን አይችሉም። ትዝ ይላችሁ እንደሆነ በግብፅ ምድር እስራኤላውያን በነበሩበት ጊዜ ሙሴና አሮን እየገቡ በፈርዖን ፊት ምልክት ሲያደርጉ የፈርዖን መተተኞች ነበሩ፣ ደጋሚዎች ነበሩ፣ ጠቢባን ይላቸዋል። እና ሙሴ እባብ ሲያደርግ እነሱም እባብ አድርገዋል፣ ምልክት አድርገዋል። ነገር ግን የሙሴ እባብ ሁሉንም እየዞረ ስትወጥ የእነሱ እባብ ግን ተዋጠና ቀረ እንጂ። እና መጨረሻ ላይ ግን ምን አሉ? ይሄስ የእግዚአብሔር ጣት ነው አሉ። የእግዚአብሔር ጣት ከመተተኞች ጣት ይበልጣል። የእግዚአብሔር ጣት ከአስማተኞች ጣት ይበልጣል። የእግዚአብሔር ጣት ከኮከብ ቆጣሪዎች ጣት ይበልጣል። ስለዚህ እስራኤል የሚለው እነዚህ በአጠቃላይ ሊያድኑሽ አይችሉም፣ ከሚመጣበሽ ነገር ሊያድኑሽ አይችሉም ይላል። እና በእንደዚህ አይነት የሚናገሩ ነቢያት አሉ። ምልክትን አይተው የሚናገሩ፣ ልምዳቸውን ተቆጣጥረው የሚናገሩ፣ ከልምድ ይሄ ነገር ቢሆን እንደዚህ ነገር ይሆናል ብለው የሚናገሩ አሉ። እና ይሄ ከየት ይመጣል ካላችሁ ከልምድ መገመት ይቻላል። ከሚያዩት ነገር መገመት ይቻላል። ከሰው ልብ ሊወጣ ይችላል። ለምሳሌ ያለ ከሰው ልብ የወጣው እኔ ማን ትሉኛላችሁ አለና ጌታ ኢየሱስ ጠየቀ። አንዳንዶቹ ኤልያስ ነህ፣ ዮሐንስ ነህ ብለው ካሉ በኋላ ጴጥሮስ ግን ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ አሉት። ከዛ በኋላ ነገራቸው እንደሚሞት በሶስተኛም ቀን እንደሚነሳ ምናምን ሲል ጴጥሮስ ገለል አደረገና ወስዶ አለ ወሰደና ጌታ ሆይ ይሄ የምትናገረው ትክክል አይደለም፣ አይሆንብህ አለው። ጌታ ምንድን ነው ያለው? ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም አለና ገሰጸው ይላል። ጴጥሮስ ከየት ነው የመጣው? ጴጥሮስ በአንድ ጊዜ ሁለት አይነት አገልግሎት ሲሰጥ ታዩታላችሁ። በጌታ በኢየሱስ ከእንደዚህ አይነት መንፈስ እግዚአብሔር ይጠብቀን። እዚህ ጋር እውነት ተናግሮ ያው እግዚአብሔር ገልጦልሃል ሲል፣ እዚህ ጋር ደግሞ አንተ ሰይጣን ብሎ ሲገሰጽ ታዩታላችሁ። ስለዚህ አንዳንዴ እነዚህ አይነት ነገሮች ትክክል ሊመስሉ ይችላሉ፣ ነገር ግን ከእግዚአብሔር እውነት የመጡ አይደሉም። የሚመስሉ ናቸው፣ ነገር ግን አይደሉም። እና ምንድነው ክፋቱ ታዲያ? መልካም ነገር ከተናገረልን ካልን ሰዎች ከእግዚአብሔር ይልቅ የሰውን ጥበብ እንዲታመኑ ያደርጋቸዋል።
ታዲያ በሁለቱ መካከል እንዴት መለየት ይቻላል? በትንቢትና በፕሪዲክሽን መካከል እንዴት መለየት ይቻላል? የመጀመሪያው ማወቅ ያለብን ምንጩ ነው። ምንጩ ከማን ነው? እግዚአብሔር ምንጩን እንድናውቅ አእምሮአችንን ልባችንን በኢየሱስም ይክፈትልን። ከእግዚአብሔር ቃል ነው ወይስ ከጥበብ? እንደነገርኳችሁ ትንቢት የሚፈተነው ይሄኛውም የሚፈተነው በምንድነው? በእግዚአብሔር ቃል ነው። የኔና የናንተ ትልቁ መለያ ወርቅ በእሳት እንደሚፈተን ትንቢትም በእግዚአብሔር ቃል ይፈተናል። ክብር ለኢየሱስ ይሁን። የሰው ምኞትም በእግዚአብሔር ቃል ይፈተናል። ሰዎች በምልክት የሚንገሯችሁ ምንም ችግር የለም፣ በእግዚአብሔር ቃል ይፈተናል። እግዚአብሔር ስም የተመሰገነ። ሁለተኛው ዓላማውን ነው። ምንጊዜም የሚመጣው የትንቢት ዓላማ ወደ እግዚአብሔር ያቀርበናል ወይስ ከእግዚአብሔር ያርቀናል የሚለው ትልቁ ነገር ነው። የሚመጣው የትንቢት ዓላማ ከእግዚአብሔር ጋር የሚያጣብቃችሁ ከሆነ፣ እግዚአብሔር ላይ አይኖቻችሁ እግዚአብሔር ላይ የሚጥል ከሆነ፣ ትኩረታችሁ በእግዚአብሔር ላይ ብቻ እንዲሆን የሚያደርጋችሁ ከሆነ እሱ ከሰማይ ነው። ክብር ለኢየሱስ ይሁን። አንዳንድ ትንቢት ተብሎ የተነገረው ነገር ወስዶ ከሰውየው ጋር ይሰፋዋል። ከሰውየው ጋር ያጣበቀዋል እና ለሱ ይሄ ሰውዬ ከሌለ በስተቀር ድምጽ የለም። ይሄ እናገራል ብሎ የሚያስበው ሰውዬ ከሌለ በስተቀር ድምጽ የለም ለሱ። ይሄ አደገኛ ነገር ነው። ምክንያቱም ከክርስቶስ ላይ አይኖቻችን እንዲነሱ በፍጹም እግዚአብሔር አይፈልግም። አይኖቻችን ሁል ጊዜ እሱ ላይ ነው። አሜን። ስለዚህ የሚመጣው ትንቢት ከማን ጋር ነው ያገናኘኝ ነው። የሚመጣው ትንቢት ከማን ጋር አገናኝቶናል? ማን ላይ ነው የለጠፈኝ ወስዶ? ከማን ጋር ነው የሰፋኝ የሚለው ነገር ነው እና በእግዚአብሔር ላይ ትኩረታችን እንድናደርግ ያደርገናል። ትክክለኛ የሆነ ትንቢት በሚመጣበት ጊዜ ዓላማው ወደ እግዚአብሔር ያቀርበኛል ወይስ ከእግዚአብሔር ያርቀኛል የሚለውን ነገር ልንፈትነው ይገባል። የምንሰማናቸው ነገሮች ከእግዚአብሔር ያቀርበውናል ወይስ አርቀውናል? ሶስተኛው ፍሬው ነው። ፍሬው መመልከት ነው። ፍሬው መመልከት አንደኛ ዮሐንስ 4:1 ላይ እንደዚህ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኞች ነቢያት ወደ ዓለም መጥተዋልና ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ላይ ደግሞ ምን ይላል? ትንቢትን የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናት ለሰው ይናገራል ይላል። ክብር ለኢየሱስ ይሁን። አሜን። ስለዚህ ትንቢትን በምንመረምርበት ጊዜ ከዚህ አኳያ ነገር ግን ትንቢት እየመጣ ትንቢትን የማይጠቀሙ ሰዎች እንዳሉ ደግሞ ላሳስባችሁ ፈልጋለሁ። ትክክለኛ ትንቢት መጥቶ ነገር ግን የማይጠቀሙ ሰዎች አሉ። መጽሐፍ ቅዱሳዊ ነው። ፈውስን የማይጠቀሙ ሰዎች አሉ። ተአምራትን የማይጠቀሙ ሰዎች አሉ። ለምሳሌ ያህል ጌታ ኢየሱስ ክርስቶስ ወደ ገዛ ወገኖቹ ሄደ። ወደ ይሁዳ ምድር ሄደ እና እዛ እያስተማረ እንዲህ ብለው ያስቡ ነበር። እዛ ቁጭ ያሉት ኢየሱስ የሚባለው እኛ ጋር አልነበረም እንዴ? እህቶቹስ እኛ ጋር አይደሉ? ወንድሙስ ያዕቆብ የሚባል አይደለም? እያሉ ከጥቂቶች እጁን ጭኖ ከመጸለይ በስተቀር ምንም ታምራት አላደረገም። እና በዚህ ተናደዱ። ደቀ መዛሙርቱ ተናደዱና ምን አሉ? ከሰማያዊ እሳት ወርዳ ትብላቸው እንበልን ሲል ሂዱ እናንተ የተደረገላችሁን አታውቁማልና ገሰጻቸው ይላል። ምንድን ነው የሚያመለክተን እዚህ ጋር ሲል እናውቀዋለን፣ አስተዳደጉን እናውቃለን፣ እኛ ሰፈር ነው። ይሄን ነገር ደግሞ ከየት አመጣው ብለው የማይቀበሉ ከመጣው ጸጋ የማይካፈሉ ሰዎች አሉ። በተለይ ከመቀራረብ ብዙውን ጊዜ የእግዚአብሔርን ጸጋ የማይቀበል ማን እንደሆነ ታውቃላችሁ? ቤተሰብ ነው። በጣም የሚቀርብ ቤተሰብ የእግዚአብሔርን ጸጋ መጠቀም ያቅተዋል። ዳዊት በእግዚአብሔር ታቦት ፊት የዘለለ ያመሰገነ እግዚአብሔርን ያመሰገነ ሜልኮል በመስኮት አየችው ይላል።
አየችውና ምን አደረገችው ይላል? ናቀችው። ይሄ እስራኤል ይሄ ንጉሥ እንዴት ነው በእነዚህ ፊት እንደዚህ የሚቀለው እንዲህ የሚዘለው ስትል ናቀችው ይላል። እሱ ያዘለለው ከየት እንደተነሳ ያቅ ነበረ። ወንድሞቼ እግዚአብሔር በኢየሱስም እጅግ ማስተዋልን ይስጠን። ታውቃለህ እግዚአብሔር አጠገብ ያለውን ሰው አስነስቶ ቀብቶ ተአምራት ሊያደርግ ይችላል። የሰው ማንነት ግድ የለውም። እግዚአብሔር በማንም ሊሰራ ይችላል። እግዚአብሔር ሉዓላዊ አምላክ። ክብር ለኢየሱስ ይሁን። ስትንቅ ግን አንደኛ አትጠቀም፣ ሁለተኛ ፍሬያማ አትሆንም። ሜልኮል በመካንነት ነው የተመታቸው። መካንነት ማለት ፍሬያማ ያለመሆን ማለት ነው። መካንነት ያለ መውለድ ብቻ አይደለም። እንደዚህ አይነት ነገር ሲፈጠር የእጆች ስራ ይመታል። እንደዚህ አይነት ሲፈጠር እርሻ ይመክናል። እንደዚህ አይነት ነገር በሚፈጠርበት ጊዜ ብዙ ነገር እየተመታ ይሆናል። ፍሬያማ አትሆንም ወይም ደግሞ የተባረከ አትሆንም ማለት ነው። ይህንን የመጣው ምንድነው ሲል መቀራረብ ወይም ደግሞ አውቀዋለሁ የሚል ስሜት። ወንድሜ ሰውየው ልታውቅ ትችላለህ፣ በውስጡ ያለውን ጸጋ ግን አታውቀውም። ነቢዩ ልጄ ነው፣ ከአብራኬ የተገኘ ነው። ድካሙን ብርታቱንም አውቀዋለሁ፣ ከማናችሁም የበለጠ አውቀዋለሁ። እንዴት እንዳሳደግኩትም ያውቀዋለሁ። እግዚአብሔር ቀባው። ግን በውስጡ ያለው ጸጋ ልጅ አይደለም፣ እሱ መለኮት ነው። አሜን። መጠቀም ትፈልጋላችሁ? ሰውየውን ከጸጋው ለዩ። ሰውየውን ከጸጋው ሰውየው ውስጥ ያለው የእግዚአብሔር ጸጋ ነው የሚሰራው እንጂ ሰውየው አይደለም የሚሰራው። በጌታ በኢየሱስም እግዚአብሔር ተጠቃሚዎች ያርጋችሁ። ብዙ ሰው የማይጠቀምበት ትልቁ ነገር አጠገቡን ነብይ እያለ አይፈወስም። አጠገቡን ነብይ እያለ መንገድ አያውቅም። አጠገቡ ነብይ እያለ ተቀበዝባዥ ይሆናል፣ ተጠቃሚ አይሆንም። ደግሞ ተጠቃሚ ያለ መሆን ብቻ አይደለም ኢፌክቱ። እሱ ብቻ ቢሆን ኖሮ ጥሩ ነበር፣ ሌላ ቦታ ሄዶ ይጠቀም ነበር። ተጠቃሚ ብቻ ለመሆን አይደለም ኢፌክቱ፣ መካንነትን ያመጣል፣ ያለ መባረክን ያመጣል፣ ያለ መብዛትን ያመጣል። አልረገማትም እኮ ዳዊት አልረገማትም ሜልኮልን። ግን በውስጧ የንቀት ውጤት ያደረገው ነገር ምንድነው? መካንነት መጣ። ፔሬድ። በጌታ በኢየሱስ ስም እግዚአብሔር ፍሬያማ ያደርጋል። ስለዚህ ምንም ሰውየው ልታውቀው ትችላለህ፣ ጓደኛ ሊሆን ይችላል፣ አብረህ ልትጠጣ ትችላለህ፣ አብረህ ልትል ትችላለህ። ነገር ግን በውስጡ ያስቀመጠው መለኮት ነው። ጸጋውን ያስቀመጠው ደግሞ ላንተ ነው፣ ለራሱ አይደለም። በየትኛውም ሰው ይጠቀም፣ ጸጋው የተቀመጠው ላንተ እንጂ ለራሱ አይደለም የተሰጠው። በጌታ በኢየሱስ ስም ተጠቃሚዎች ያደርጋችሁ። አሜን። ትልቅ አንዳንዴ ይመስለኛል የዘመኑ ነቢያት በደውለት አታገኘውም፣ በቀላሉ በቀጠሮም አታገኘውም ይባላል። አንዳንዱ ለምን ፈለገኝ የለኝም ጊዜ ምናምን የራሳቸውን ይደብቃሉ ይባላል። እኔ ብዙ ፈላጊም አይደለሁም፣ ግን ይባላል። ምክንያቱም ከጸጋቸው እንዳይጎሉ ይመስለኛል ሰዎች ከመልካምነት ነገር የተነሳ እና ነቢያትን ያለመጠቀም፣ የነቢዩን ቃል ያለመጠቀም አንደኛው ትልቁ ችግር ትንቢትህ በአፋጣኝ ወደ ህይወት እንዳይመጣ ይከለክለዋል። ሁለተኛው አንዳንድ ትንቢት ቶሎ አይፈጸምም። ለምን ካላችሁ ሰርቶ ስለሚሰጥህ። አንዲት ሴት በጣም መውለድ የምትፈልግ ሴት ታረግዛለች። መውለድ ከመፈለጓ የተነሳ ከምትወልድበት ወራት ቀድማ 6 ወር ቀድማ አይ በጣም ቸኩላለች፣ በ5 ወር እንስጣት ቢባል የሚያድግ ይመስላል?
ያለ ጊዜው ተወልዷልና ይጨነግፋል። ትንቢት ሲመጣ በውስጥህ ምንድነው የሚያስቀምጠው? ጽንስ ያስቀምጣል። ያ የአንተ ማንነት እየሰራ መጨረሻ ላይ በእጅ ያስታቅፋል። ትዝ ይላችሁ እንደሆነ ከግብጽ ምድር እስራኤል ሲወጣ እግዚአብሔር ምንድነው ያላቸው? በ40 ዓመት ትገባላችሁ ነው ያላቸው። በ40 ቀን ስንት ዓመት ፈጀባቸው? 40 ዓመት። እግዚአብሔር ዋሸ ወይ? በ40 ቀን ብሎ እንዴት ነው 40 ዓመት የሚያስገ? ይሄ ፌር ነው? አያሰኝም። ያላቸው እኮ በ40 ቀን ነው። በ40 ቀን ወስዶ ወተትና ማር የምታፈሰው ምድር ሊያስገባቸው እግዚአብሔር ቃል ገብቶ አወጣቸው። ሞቲቬት ሊያረጋቸው አይደለም የነገራቸው፣ እውነቱን ነው እግዚአብሔር። ታዲያ ምን ሆነው በመንገድ ላይ ዘገዩ ሲል እናንተ እግራቸው ወጥቷል፣ አካላቸው ወጥቷል፣ ግን ልባቸው ቀርቷል እዛ ግብጽ። ስለዚህ አሁን ከነአን ቶሎ ቢገቡ ከነአንን ራሱ የሚያደርጓት ግብጽ ነው የሚያደርጓት። የግብጽን ባህል፣ የግብጽን ማዕድ፣ የግብጽን አምልኮ፣ የግብጽን ምናምን ነገር በሙሉ ይዘው ይመጡና በቃ ግብጽ የተለማመዱትን አምጥተው 400 ዓመት ነው የተለማመዱት። ከነአንን ግብጽ ያደርጓታል። በቃ ቦታ ቀየሩ እንጂ ህይወት ቅያሬ የለም። ልክ እንደዚሁ ትንቢት ሲመጣ ግብጽ እንዳያደርጓት ምን አደረገ? 40 ዓመት ከልባቸው ግብጽ እስከሚወጣ ድረስ አስኳዛቸው። አንዳንዶቹም በፍጹም የማይወጣላቸው ሆነው ሲገኙ አንድ ተራራ እየዞሩ እድሜያቸውን ጨረሱ። ከዛ በኋላ አዲስ ትውልድ ግብጽን የማያውቅ ትውልድና ኢያሱና ካሌብ እየመሩ መጡ። አዲሱ ትውልድ ለምን ወረሰ? ግብጽን አያውቅም። ግብጽ ከልቡ አልወጣለት ያለው ትውልድ ቀረ። ግብጽ የማያውቅ ወረሰ። በጌታ በኢየሱስ ስም ግብጽ የተለማመናት ነገር በኢየሱስ ስም የተከበረ ይሁን። ቶሎ ለምን አይፈጸምም ሲል ግብጽ የተለማመድከውን አምጥታ ግብጽ ታረጋዋለህ። ሰርቶ ነው የሚሰጥህ። ለምን እንደማይፈጸም እየገባችሁን አይደል? ለምን ዘመናት እንደሚጎትት። ስለዚህ ለዚህ መፍትሄ ምን ነው? ግብጽ እንዲወጣ ቁጭ ብለህ መማር። ግብጽ እንዲወጣ ከእግዚአብሔር ቃል ጋር ህብረት ሊኖር ይገባል። ግብጽ እንዲሆና ወንድሜ እየሮጥክ እጅ የነቢያት እጅ ብቻ በተጫነልህ መጠን ይፈጸምልኛል ብለህ በፍጹም አታስብ። እውነት እውነት እልሃለሁ ብሎ ጌታ እንደነገረ እኔም እውነት እውነት እልሃለሁ እስከምትቀየር ድረስ አይፈጸምልህ። እግዚአብሔር ይባርከኝ። ሲስተም ቀይር። አሁን ወደ ጓዳ ግባ፣ በርህን ዝጋ፣ በጌታ ፊት ጩህ፣ ጸሎትን ተማር። ወደ ጓዳ ገባ፣ የእግዚአብሔርን ቃል አጥና። ግብጽ የለመድከውን ነገር ጣለው። ግብጽ የሚያሸትህን ነገር በኢየሱስም ካንተ ይወገድ። እግዚአብሔር ያለህ ነገር አንኳክቶ ይመጣል። እና የማይፈጸም የትንቢቶች ያለ መፈጸም ጉዳይ ይሄ ነው። ለዚህ ነው የእግዚአብሔር ቃል ሲናገር በፍጹም ልብህ ይላል፣ በእግዚአብሔር ታመን፣ በራስህ ማስተዋልም አትደገፍ ይላል። ትንቢት ምንጊዜም በመንፈስ ቅዱስ በኩል እውነትን ይነግረናል። ክብር ለኢየሱስ ይሁን። ፕሪዲክሽን ሲሆን ግን ትንቢያ በሚሆንበት ጊዜ ሰው የሚገምተው በራሱ ግንዛቤ ወይንም ልምድ በመነሳት ግምቱን ይነግረናል። አልፎም ደግሞ በክፉ መንፈስ ተነስቶም ይነግርሃል። ስለዚህ ልዩነቱን ተረድተን መቀበል። አማኞች ከሐሰተኛ ነቢያትና ከሐሰተኛ ትንቢት ራሳቸው እንዴት መጠበቅ ይችላሉ? ይህ ሁሉ ካወራ እንዴት ነው መጠበቅ የምንችለው? እያንዳንዱ መልእክት በእግዚአብሔር ቃል መሰረት መፈተሽ ነው። ስለዚህ የእግዚአብሔር ቃል በሙላት ይኖርባችሁ ተብሎ እንደተጻፈ የእግዚአብሔር ቃል በሙላት ይኖርብህ፣ መፈተሻው ይኖርህ። አሜን ትለኛለህ? መፈተሻው በኢየሱስ ስም ይኖርባችሁ። ጩሉሌ ይመስል ዘለህ አሜን ለስለወሰድከው ምንም አይሆንም። ስጋ የሚነጥቅ አሞራ አላያችሁ? ስትወረውርለት ልጆቻችን እንወረውር ነበር የምትል የሆነች ልክ ስጋ ስትወረው ኬት መጣች ብልክ አድርጋ ነጥቃ ትሄዳለች። የቸርች ጩሉሌዎች በኢየሱስ ስም ረፉ፣ በኢየሱስ ስም ረፉ ይላችኋል ጌታ። እንደ አይደለም
መዝለል ዝለል እኔ መብቴ ነው አይመለከተኝም። ከብዙ ነቢያት ጋር እንዳታጣል። መዝለልህ ከእግዚአብሔር ካዘለለ ዝለል፣ ምንም ችግር የለብኝም እኔ ለዚህ ለዝላይ። ግን የምትሰማው ነገር በእግዚአብሔር ቃል ፈትሸው። እንትን ሄዳችሁ ታውቃላችሁ? ኮልፌ እህል ተራ ሄዳችሁ ታውቃላችሁ አይደል? እና ነጋዴው እህል ሊገዛ ሲፈልግ ረጅም መመርመሪያ ያለው ወጋ ያደርግና ያሳይና አይ ይሄ ጥሩ አይደለም ይላል። ይሄማ ማኛ ነው ይላል። ስንት ይሸጥልኛል ይላል። የኔና የእናንተ መመርመሪያ ደግሞ የእግዚአብሔር ቃል ነው። መመርመሪያ ይኖርህ እንጂ። በነገራችን ላይ ትንቢት ሲነገር ከእግዚአብሔር ከመለኮት የሚመጣ ነው። እውነት ውሸት ነግራችሁ ከመለኮት ምን በመገለጥ የሚመጣ ነው። በመገለጥ ከመለኮት የሚመጣ ነው። ትንቢት ሲነገር ለጉባኤ አይመጣም፣ ለግል ይመጣል። አሜን። ለጉባኤ የእምነት አዋጅ ሊሆን ይችላል። እሱ የእምነት ቃል አዋጅ። የእምነት ቃል አዋጅ ምንድነው? እግዚአብሔርን ቃል አንብበህ ወይንም ያመንከውን ቃል ለጉባኤ ታውጀዋለህ። ይሄ ትንቢት አይደለም፣ የጉባኤ አዋጅ ነው። ክብር ለኢየሱስ ይሁን። ከአዋጁ ተናጋሪው ጋር አምነህ አሜን ብለህ ከተቀበልክ እንደ እምነትህ ይሁንልህ ተብሎ እንደተጻፈ እንደ እምነትህ ይሆንልሃል። ክብር ለኢየሱስ ይሁን። ካላመንክም ይቀርብሃል። ይሄ ግን ትንቢት አይደለም። ምንህን የሚሰራው? እምነትህን የሚሰራው። ገብቶሃል ወይ? በለው አጠገብ ያለውን ሰው እንደ እምነትህ። ትዝ ይላችኋል ጌታ ኢየሱስ ክርስቶስ እባክህን ልጄን ፈውስልኝ ብሎ ያለው መቶ አለቃ እሺ እመጣለሁ ፈውስልሃለሁ አለ። አይ አንተ እንድትመጣ አልፈልግም፣ ቃል ብቻ ተናገር ብላቴና ይፈወሳል ሲለው ዋው በእስራኤል እንኳን እንደዚህ ያለ እምነት አላገኘውም፣ እንደ እምነት ይሆንልሃል። በዛን ሰዓት ልጁ ምን አደረገ ይላል? ተፈወሰ ይላል። ክብር ለኢየሱስ ይሁን። እና ልጁ የተፈወሰበት ዋና ምክንያት ምንድን ነው ሲል አምኖ ስለሆነ በኢየሱስ ይህንን እምነት ይጨምርልን። አምኖ ስለሆነ እና የእምነት ቃል አዋጅ ግምት እና ትንቢትን መለየት ይገባናል። ግልጽ ነው እየተናገርኩ ያለሁት። የእምነት ቃል አዋጅ ትንቢትንና ግምትን መለየት ይገባናል። መልካም ቃል ልናገርልህ እችላለሁ፣ ማንም አይከለክልም። እግዚአብሔር በሚቀጥለው ዘመን በር ይከፍትልሃል ስልህ እግዚአብሔር የሚለው ድምፅ አለና ከእግዚአብሔር የሆነ መገለጥ ሆኖለታል ማለት ነው። ክብር ለኢየሱስ ይሁን። አሜን ትላላችሁ? ክብር ለኢየሱስ ይሁን። ነገር ግን ደግሞ መጥቼ በር ይከፈታል ስልህ ከፋቹ ማን ነው ዘጊው ማን ነው የሚለው እምነቴ ልነግርህ እችላለሁ። በር ይከፈትልሃል እምነቴ ነው። እግዚአብሔር በርን ይከፍትልሃል ስል እግዚአብሔር ነው ያለው። እግዚአብሔር ያለውና ሰው ያለው በኢየሱስም ለዩ። አሜን። እግዚአብሔር ያለውና ሰው ያለ ብዙን ጊዜ አሁን እየተምታታብን ያለው ሰውና እግዚአብሔር የሚለው መለየት ስላቃተን ነው። ሰውየው መልካም ምኞት ካለው ጌታ ይመስገን ስለሚወደኝም ሊሆን ይችላል፣ ስለሚያከብረኝም ሊሆን ይችላል፣ ለእኔ ካለው ነገር ተናግሮ ሊሆን ይችላል። ክብር ለኢየሱስ ይሁን። አምኖ ከተናገረልኝ ከእሱ ጋር አምናለሁ። ግን ባይፈጸም እግዚአብሔር ተጠያቂ አይደለም። ሰውየው ነው ያለው። ሰውየው ነው እቺስ ጉድ ዊሽ ይባላል። በቃ መልካም ምኞት። ጌታ ስሙ የተባረከ ይሁን። ክብር ለኢየሱስ ይሁን። ነገር ግን እግዚአብሔር ያሳየኛል ስትጥሳ ያለው ካለ እግዚአብሔር ያሳየኛል ካለ እንግዲህ ተጠያቂነቱ ማነው? እግዚአብሔር ብለዋልና እግዚአብሔርን አምነዋለሁ። ክብር ለኢየሱስ ይሁን። አሜን። አዎ። ግን ስትጥሳ ያለው ሲልህ
ጥሩ ነው፣ እቀበለዋለሁ። ጌታ ስም የተመሰገነ ይሁን። ጥሳ ያለው ብሎኛልና እጥሳለሁ፣ አምናለሁ። ግን የሚያስጥስ ህይወት እንዲኖረኝ ደግሞ ተጋለሁ። አንድ ሰው ብዙ ዕቃ ተሸክሞ አሁን ይህንን ጠረጴዛ ተሸክሜ ሲላስናና እንወዳደር ብለው ማን የሚቀድም ይመስላችኋል? ምክንያቱም ዕቃ የለበት፣ ሸክም የለበትም። ሸክም ላለበት ሰው ስትጥሳ ያለውኝ የማያስሮጥ ነገር ያለበት ሰው ተሸክሞ ስትጥሳ ያለው ተብሎ ቢነገረው ቶሎ ብሎ ማውረድ ያለበት ሸክሙን ነው። ከነሸክሙ ግን ጥሳለሁ ብሎ ቢል ይጣሳል ወንድሜ። የእግዚአብሔርን ፈንታውን ይጨርስ፣ የኛን ፈንታ እንጨርስ። አሜን ትላላችሁ? ክብር ለኢየሱስ ይሁን እንጂ ተዝረክርከ እንዴት ነው የሚሆነው? ምንም ሯጭ ብትሆን እግር ታስሮ መሮጥ አትችልም። መጀመሪያው የእግር ስርዓት ነው የሚፈታው። ሰምተሃል ወይ በለው አጠገብ ያለውን ሰው። አዎ የእግር ስርዓት ካልተፈታ እንዴት ነው የምትሮጠው ወንድሜ? የመጀመሪያው መፈታት ነው ያለብህ። ከተፈታ በኋላ ትሮጣለህ። አሜን። እና እነዚህ ሶስት ነገሮች መለየት ይገባል። ትንቢትን መለየት ይገባናል። ግምትን መለየት ይገባናል። ግምትን ትንቢትና ግምት ይለያያል በለው አጠገብ። ትንቢትና ግምት ይለያያል። ሄሎ ዘንድሮ አገልጋይ መለየት አቅታችሁ መንገድ ላይ ራሱ አትለዩም። አሁን አገልጋይ መንገድ ላይ ሲሄድ አይለይም። እኔ እለያለሁ፣ ሁሉንም ባይሆን እለያለሁ፣ ግን ይለያል። ምክንያቱም የአገልጋይ ራሱ እንትና ንግግሩን ትለየዋለህ። ልክ እነ ጴጥሮስ ንግግር ይገልጣል እንደተባለው ንግግሩን ትለየዋለህ አንደኛው። ከዛ አለባበሱን ትለያለህ። የዘንድሮ አገልጋይ ለየት ይላል አለባበሱ። አካሄዱም ትለየዋለህ። አካሄዱም ላይ ለየት ይላል። ስለዚህ ይሄ ሰው አገልጋይ ነው ትለዋለህ። ራሱ የፀጉር አበጣጠሩም ለየት ይላል። ስለዚህ ይሄንን የለየውን ሰው ጉባኤ ውስጥ አግኝቶ አንተ አገልጋይ ትመስለኛለህ ቢል እግዚአብሔር ካልገለጠለት በስተቀር ከገለጠለት አላቅም እንጂ ሰውየውን ፊቱን አይቶ መለየት ይቻላል። ግምት ይባላል። ክብር ለኢየሱስ ይሁን። ግን በግምት የሚመጣ መልእክት ሊፈጸምም ላይፈጸምም ይችላል። አሜን። ከእግዚአብሔር የሆነ ግን ይፈጸማል። ክብር ለኢየሱስ ይሁን። ከእግዚአብሔር ኮንዲሽናል ትንቢት አለ፣ አንኮንዲሽን የሆነ ትንቢት አለ። ኮንዲሽናል ትንቢት ምንድነው? ያንተን ነገር የሚጠብቅ፣ ያንተን መለወጥ የሚጠብቅ፣ ያንተን መሆን የሚጠብቅ ትንቢት አለ። ለምሳሌ እሺ ብትሉኝ ብትታዘዙኝ የምድርን በረከት ትበላላችሁ። ትንቢት አይደል እንዴ? ማን የተነበየው? ምን ነው አቀረቀረሽ? ጠላታችሁ ያቀርቀር። ቀና በል። ክብር ለኢየሱስ ይሁን። ማን የተናገረው ይሄ? እሺ ብትሉኝ ብትታዘዙኝ የምድርን በረከት ምን ታደርጋላችሁ? ትበላላችሁ ተብሎ ተነግሮት ግን በማለዳው ሰይፍ ቢበላው ትንቢቱ ውሸት ነው ወይ? ውሸት ነው ወይ ትንቢቱ? ያለው እኮ እሺ ብትለኝ ያለው ብትታዘዘኝ የምድርን በረከት ምን ታደርጋለህ? ትበላለህ ይልና የሚቀጥለው ደግሞ እምቢ ብትል ብሎ የሚናገረው ክፍል አለ። ስለዚህ ይሄ ኮንዲሽናል ነው። ያንተን ኮንዲሽን ይፈልጋል። ያንተን መለወጥ ይፈልጋል። ያንተን መታዘዝ ይፈልጋል። ያንተን እሺ ማለት ይፈልጋል። ይሄ ያንተን እንትን ስለሚፈልግ
አንተ በረዳ መጠን ከእግዚአብሔር ጸጋ ለምነህ ራስን ለመለወጥ ባዘጋጀህ መጠን በረከቱ ወደ አንተ ይመጣል። ክብር ለኢየሱስ ይሁን። እግዚአብሔር ደግሞ በኃይሉና በችሎቱ ሊያደርገው ነገር የሚተጋበት ነገር አለ። ለምሳሌ ኤርሚያስን ምን አለው? ኤርሚያስ ሆይ ብላቴና ነኝ ምን አትበል፣ ትነቅልና ታፈርስ ዘንድ ትሰራና ትገለበጥ ዘንድ በአሕዛብ ሁሉ ላይ ነቢይ አድርጌአለሁ አለ። ቲዝኖት ኮንዲሽን አይጠብቅም። ተደርጓል። ክብር ለኢየሱስ ይሁን። እንደውም ኤርሚያስ እንዳይሆን የሚከለክለውን ነገር ጥሎ እንዲተውና እንዲጥልና ከእግዚአብሔር ሐሳብ ጋር እንዲስማማ የሚያደርገው ነው። ክብር ለኢየሱስ ይሁን። ሌላው ደግሞ ኤርሚያስ 33 ላይ ሄዳችሁ ስትመለከቱ ኤርሚያስ ወደ እኔ ጩህ አለው፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛን ነገር አሳይሃለሁ አለና ነገረው። ትንቢት አይደለም? ትንቢት ነው። እና ለኤርሚያስ ምንድነው የሚያስፈልገው ሲል ወደ እርሱ መጮህ። ወደ እርሱ ሲጮህ ኃይለኛና ታላቅን ነገር እግዚአብሔር ምን ያደርገዋል? ያሳየዋል። ክብር ለኢየሱስ ይሁን። አሜን። እንግዲህ ወገኖቼ እግዚአብሔር በኃይሉና በችሎቱ ብቻውን የሚሰራው ነገር አለ። ወደኛ የሚያመጣው የኛን ኮንዲሽን ወይንም ደግሞ የኛን ሁኔታ የማይፈልግበት ትንቢት አለ። ግን የኛን ሁኔታ ደግሞ የሚፈልግበት ትንቢት አለ። ስለዚህ አጠገብህ ያለውን ሰው እንደዚህ ስትሰማ አጥርተህ ስማ በለው። አሜን። አጥርተን መስማታችን ከእግዚአብሔር ጋር እንዳንጣላ ያደርገናል። አጥርተን መስማታችን ምን ማድረግ እንደሚገባን እንድናውቅ ያደርገናል። ብዙዎቻችን ትንቢት ጥግብ ብለናል። እስቲ ትንቢት የሌለው ሰው በዚህ ጉባኤ እግዚአብሔር ተናግሮት የማያውቅ ሰው እኔ መልእክት አመጣለታለሁ። ትንቢት የሌለው እስቲ ትንቢት ያለው ሰው ጌታ ይመስገን፣ ትንቢቱ የተፈጸመለት ብቻ። ኦኬ ጌታ ይመስገን፣ ክብር ለኢየሱስ። ትንቢቱ ያልተፈጸመለት አብዛኛው ለምንድን ነው ያልተፈጸመው? ወደዚህ ክልል እንድትገቡ ነው የምፈልገው። እግዚአብሔር በኢየሱስም ያስገባል። እርግጠኛ ነኝ ትንቢትም ተፈጸመልን ያሉ ሰዎች ከፊል ነው የተፈጸመላቸው እንጂ ሙሉ አይደለም። አንዳንድ እህቶች ለምን አትመሰክሪኝ ሲል በሙሉ ሲፈጸምልኝ ነው መሰክር። እና ምንድነው ሂደት አለው። ለምንድነው ሂደት ያስፈልገው ሲል እግዚአብሔር የሚሰራው ነገር አለ። በጊዜ መካከል እግዚአብሔር ይሰራል። ክብር ለኢየሱስ ይሁን። መፈጸም አቅቶት አይደለም፣ እግዚአብሔር ይፈጽማል። ግን በጊዜ ሂደት ውስጥ የሚሰራው ነገር አለ። ለዚህ ነው ነገርን በጊዜው ውብ አድርጎ ሰራው ይላል። ውብ ተደርጎ እስከሚሰራ አንደኛ ነገር ይሰራል፣ ሁለተኛ አንተ ትሰራለህ። ነገር ይሰራል ማለት ግን አንተ ትሰራለህ ማለት ነው። ልትጠቀምበት በምችልበት ጊዜ፣ እግዚአብሔር ልታከብርበት በምችልበት ጊዜ፣ ከእግዚአብሔር ጋር አብስተህ ልትጣበቅበት በምትችልበት ጊዜ እግዚአብሔር ወደ አንተ ያመጣል። ልንገራችሁ ወገኖቼ፣ ከኢየሱስ ክርስቶስ በላይ ለእግዚአብሔር ውድ ነገር የለም። በጣም ውድ የሆነውን ስጦታ ጌታ ሰጥቶናል። የቀረው ነገር በአጠቃላይ በሂደት የምናገኘው ነገር ነው። ክብር ለኢየሱስ ይሁን። አሜን። እንግዲህ ሶስቱን ለዩልኝ። ትንቢትን፣ ግምትንና አዋጅን ለዩት። ክብር ለኢየሱስ ይሁን። አዋጅ ሰውየው ያመነው በልቡ የተቀመጠውን ነገር በአንተ ላይ ሲያውጅ አንተ ከሰውየው ጋር ተባብረህ በእምነት አሜን ስትል የምትወስደው ነገር ነው። ለዚህ ነው ስታውጅ ወሰድኩኝና ከዛ በኋላ ተሳካልኝ የሚሉ ወንድሞች እህቶችም የሚነሱት። አዋጁን ከሰውየው እምነት ጋር ነው የተስተካከለው። ክብር ለኢየሱስ ይሁን። የአዋጁ ከፍተኛ ጥንካሬው ምንድነው? የእግዚአብሔር ቃል ስለሆነ ነው። ክብር ለኢየሱስ ይሁን። ሌላው በግምት በምልክት በምናምን የተነገረ ሊሆን ይችላል፣ ላይሆንም ይችላል። እሱ ልብህን አትጣልበት። ትንቢት ግን ከሆነ ሁለቱን ነግሬያቸዋለሁ። ኮንዲሽናል አንኮንዲሽን የሆነ ትንቢት አለ። አንኮንዲሽን የሆነ እግዚአብሔር በምህረቱ ዝም ብሎ የሚናገር
አደርግልሃለሁ ካለ ያደርጋል። ያንተ ማንነት አይደለም። ክብር ለኢየሱስ ይሁን። እነዚህን ለይተን መስማት ይገባናል። አሜን። ነቢያቶች ምናልባት በመካከላችን ካላችሁ አሉ ደግሞ ነቢያት እግዚአብሔር ድምጽ ሲያመጣልን እግዚአብሔር ሲናገረን የምንናገረው ትንቢቶች መጀመሪያ እኛን መርምረው አሜን እንመርምረው። ለዛ ለሚመጣልህ ድምጽ የእግዚአብሔርን ቃል ጠይቅ። እግዚአብሔር ማረጋገጫ ቃል ይሰጣል። ክብር ለኢየሱስ ይሁን። በእግዚአብሔር ቃል የተረጋገጠ ትንቢት ወንድሜ አይሻርም። ምክንያቱም የእግዚአብሔር ቃል ስለማይሻር። አሜን። ድምጽ ሲመጣላችሁ እግዚአብሔር በውስጣችሁ መቼም ትንቢት ሲመጣልህ ቀጥታ በጆሮ አይደለም በውስጥህ ነው የሚፈሰው። እኔ እንደተለማመድኩት ነው በውስጥ ይፈሳል። ሲፈስ ትርጉምን የምትሰጠው አንተ ነህ። ስለዚህ ለፈሰሰው ነገር መጀመሪያ ማረጋገጫ እንጠይቅ። አሜን ትላላችሁ? ክብር ለኢየሱስ ይሁን። ትንቢትን ስንናገር ትኩረታችን መሆን ያለበት ሰማይ የሚለው ነው እንጂ ሰውየውን ለማስደሰት አይደለም። ሰውን ለማስደሰት በፍጹም ሰውን ለማስደሰት ብልኖሮ የእግዚአብሔር ባሪያ ባልሆንኩም ነበር አለ ጳውሎስ። ሰው ብታደርግለትም አይደሰትም፣ ባታደርግለትም አይደሰትም። ሰው ለማስደሰት ባሰብኩ ቁጥር እንደውም ያምጽባል። ሰው ለእግዚአብሔር ደስታ መስራት እንድንችል ጌታ ይርዳል። አሜን። ስለዚህ ትንቢት ተናጋሪዎች ሁልጊዜ ማሰብ ያለባችሁ የእግዚአብሔር ወኪል ሆነ የእግዚአብሔር አፍ ሆነን የምትቆመው። ኤርሚያስን ሄዳችሁ አንብቡ። እግዚአብሔር ያልሰጣቸውን የተናገሩት ነቢያት ምን እንደሚደርስባቸው እዛ ጋር ነው የሚነግር። ሁለተኛ ደግሞ ሞገስ ታጣለ በሰው ፊት። እግዚአብሔር ሞገስን ይጨምርባችሁ። አሜን። ስለዚህ በእግዚአብሔር ቃል ማረጋገጫ አድርጉ። ሁለተኛ የምትናገሩበት ምክንያት መርምሩት ራሳችሁ። ለምን ምክንያት ነው መመረምረው ምናገረው? በሰውየው ፊት ሞገስ ለማግኘት ነው? ሰው ነቢይ እንዲለኝ ፈልጌ ነው ወይ ከሰውየው የሆነ ነገር ጥቅም ፍለጋ ነው? ብቻ ሞቲቫችን ይመርመር። በኢየሱስም እኛውን መርምረው፣ እግዚአብሔር ያሳየናል። አሜን ትላላችሁ? ሁለተኛ ደግሞ ትንቢት ስንናገር ወንድሜ አስብ አቅደ ከቤት ይሄን እናገራለሁ ብለህ አትምጣ። ምክንያቱም ትንቢት በጊዜው የሚገለጥ ቃል ነው። ክብር ለኢየሱስ። አስበህ አይደለም፣ በጊዜው የሚገለጥ ወደ ውስጥ የሚፈስ ነገር ነው እንጂ አቅደህ መርምረህ ምናምን አይነገርም። በለው አጠገብ ያለውን ሰው። አንድ ጊዜ የሆነ ሀገር አብሬ ከአንድ አገልጋይ ጋር ኮንፍራንስ ሲሄድ ነበር እና አጠገቤ ቁጭ ብሏል። በአውቶቡስ ነው የምንሄደው፣ ክፍለ ሀገር እየሄድን ነው። ማስታወሻ አለችው እና ይጽፋል። እኔ ደግሞ የእግዚአብሔር ቃል ሲመጣለት የሚጽፍ መስሎኛል። አሁንም እንደዚህ ብልና ሲመጣለት ይጽፋል እና ቀስ ብያ ያለሁኝ እኔ የሚጽፋቸው አብዛኛው መልእክት ነው እና የጻፋቸው እዛ ኮንፍራንስ ላይ ሲናገር አየሁት። እና አብዛኛው ሰው ታች ይደረግ ነበር፣ አይ ያሉ የሚጮህ ነበሩ። አለ ጌታ ሆይ እንደዚህም አይነት የትንቢት አገልግሎት አለ አልኩ። እኔ ያኔ ገና ብዙ አልበሰልኩም፣ እንዲህም ልለው አልቻልኩም፣ ገና አልበሰልኩም። ግን አሁን ነው ሲገባኝ እየተጻፈ ዝግጅት የለም በትንቢት አገልግሎት። ስብከት ብቻ ነው፣ ትንቢት አገልግሎት ላይ ዝግጅት የለም። በጊዜው እግዚአብሔር የሚያመጣው ቃል ነው፣ በጊዜው የሚያመጣው ድምጽ ነው። ክብር ለኢየሱስ ይሁን። አዎ በህልም ልትቀበል ትችላለህ። ህልም ሌሊት ስለምታየው መቼም ሌሊት አንተ ጋር አይመጣም ሰውየው። በህልም ያየውን ነገር እግዚአብሔር ሊገልጥልህ ይችላል። በህልም ታይቶ ወይም በራእይ ታይተህ ልትላክ ትችላለህ። እሱ እንዳለ ሆኖ
ነገር ግን መንገድ ላይ ተዘጋጅተህ ከሌን እንደዚህ ላለው ብለህ የምትመጣ ከሆነ ወንድም ተሸውደሃል። እግዚአብሔር በጊዜው መግለጥ ይችላል። አሜን ትለኛለህ? ጌታ ይርዳን። አሜን። በተለይ በዚህ ዘመን በጣም በብዙ የትንቢት አገልግሎት የሚገለጡ ብዙ ትንቢትም የምንሰማበት ዘመን ስለሆነ ስንሰማ በማስተዋል አእምሯችሁን ላቆሽሽ አይደለም፣ ነገር ግን ንጹህ የሆነውን ነገር መልካም የሆነውን ነገር ይዛችሁ እንድትሄዱ ነው። ክብር ለኢየሱስ ይሁን። ምክንያቱም በተሳሳትን መጠን እግዚአብሔርን እናኮርፈዋለን። እግዚአብሔርን የሚያኮርፉ በጣም ብዙ ሰዎች አሉ። አንድ ጊዜ ያን HIV ገና እንደገባ ነው የሆነ ወንድማችን HIV ይዞት ወደ አንድ ጸሎት ቦታ ሄደ። እግዚአብሔር ተናገረኝ አለኝ። ሲመጣ ምን ተናገረህ? እግዚአብሔር እፈውስሃለሁ ብሎኛል አለ። እፈውስሃለሁ ነው ያለህ ወይስ ፈወሰ? ስለ አይ እፈውስሃለሁ አለኝ። እና ምን ልታደርግ ወሰንክ? በቃ ካሁን በኋላ መድኃኒቱን አልወስድም አለኝ። ኧረ ተው፣ እግዚአብሔር ተበድሮ እኮ አይደለም ፈውስን የሚያመጣው፣ ተለቅቶም አይደለም። ከፈወሰ አሁኑን ይፈውሳል። ምን ችግር አለበት? ስለዚህ እስክትፈወስ ድረስ መድኃኒቱን ውሰዳል። አይ እግዚአብሔር ፈውሰዋለሁ ብሎኛል፣ ካላቆምክ እምነት አይሆንልህም ተብያለሁ፣ ስለዚህ ማቆም አለብኝ አለ። ኧረ እባክህ። እሺ። ከዛ በኋላ ከጥቂት ቀን በኋላ ታሞ ተኝቷል የሚባል ወሬ ሰማ። ልንጠይቀው ስንሄድ አናስገባም አሉን። እናንተ ልጆቹና ሚስቱ አናስገባም አሉ። ምን ነው አናስገባም? አይ እናንተ ናችሁ እንደዚህ ያደረጋችሁት ተባለ። ከዛ በኋላ የቄዳር ጥምቀት ተጠምቆ ወደ ጌታ ሄዶ አልታወቀም። ሄደ፣ በቃ ሞተ። ሰው የምንሰማቸው ነገሮች ከጌታ ቤትም ሊያርቁን ስለሚችል እግዚአብሔር በማስተዋል እንድንሰማ ጌታ ይርዳል። አሜን። ስለ እውቀት አገልግሎት አስተምራችኋለሁ፣ ስለ ትንቢት አገልግሎት አስተምራችኋለሁ። ዛሬ የደገምኩት እነዚህ ሶስቱን ነው። ሶስቱን እንለያቸው። ትንቢት አገልግሎት፣ የግምት አገልግሎትና የምን አገልግሎት አልኳቸው? አዋጅ። እንለያቸው። አዋጁ የእግዚአብሔር ቃል ስለሆነ ትክክል ነው፣ ግን ትንቢት አይደለም። የሰውየው እምነቱን ነው የተናገረው። እምነቱ ከሰውየው እምነት ጋር ካገናኘህና ከተቀበልከው ይሆንልሃል፣ እግዚአብሔር ቃል ስለሆነ። ክብር ለኢየሱስ ይሁን። ተብዬ ነበር በዚህ ዓመት። አሁን ለምሳሌ በዚህ ዓመት የቤተ ክርስቲያናችን አዋጅ ምንድን ነው? መንፈስን ትልካለህ፣ ይፈጠራሉ፣ የምድርን ፊት ታድሳለህ። ይሄ አዋጅ አወጅን እኛ እዚህ ቤተ ክርስቲያን። አዋጁ የሚፈጸምላቸው ግን ላመኑ ሰዎችና ለተጠቀሙበት ነው። ሳትታደስ ልታሳልፍ ትችላለህ ዓመቱ። አይ እነዚህ እኮ ብለው ነበረ አልታደስንም የታለ ስትል፣ ወንድሜ መታደስ የሚፈልግ ሰው የሚያድሰው መንፈስ መጥራት አለበት። አንደኛ ግልጽ ነው። ጌታ ኢየሱስ ይርዳል።